አንድ ክርስቲያን ስለ ግንቦት ልደታን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ሰው ልጆች ድነት ሲነሳ የእመቤታችን የቅድስት ድንግል ማርያም ልደት መነሳት ግድ ነውና አባቶች ነገርን ከስሩ ውሃን ከጥሩ እንደሚሉ ቅዱስ ኤፍሬም በውዳሴው ሲያመሰግናት የመመኪያችን ዘውድ የንጽህናችን መሰረት ተብሎ የተነገረላት እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ኢሳይያስ 7:14 ላይ ደግሞ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ የተነገረላት እናታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ራእይ ዮሐንስ ምዕራፍ 12 ከቁጥር 1 ላይ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል ያላት ተብሎ የተነገረላት እናታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ከመቤታችን ከቅድስት ድንግል ማርያም ጋር ተያይዞ አንዳንድ ሰዎች የሚያነሱት ጥያቄ አለ። በልደታ ቀን ዛፍ ስር ተሰብስባችሁ ዛፍን ታመልካላችሁ የሚሉ አንዳንድ ሰዎች አሉ። ነገር ግን ነገሩ እንዴት ነው ቢባል እመቤታችን ቅድስት ድንግል ማርያም የተወለደችው በስደት ነው። ይህ እንደምን ሆነ ቢሉ ሐናና ኢያቄም እመቤታችን ቅድስት ድንግል ማርያም በምትወለድበት ጊዜ አይሁድ በቅናት ተነሳስተው አሳደዋቸው ስለነበረ ስደት ላይ ነበሩ። መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 8 ላይ ሶሎሞን ከሊባኖስ ከኔ ጋራ ነይ ብሎ እንደጻፈው ይህ ለእመቤታችን የተነገረ ትንቢት ነው። እመቤታችን የተወለደችው በስደት ነው ማለት ነው። እናቷ ሐና የምትወልድበት ቦታ አጥታ በሊባኖስ አድባር ተጠላ ወለደቻት። በዛን ጊዜ የዛን አካባቢ ሰዎች ቅን ስለነበሩ ንፍሮ እየቀቀሉ ሐና እያመጡ ይመግቧት ነበር። ታዲያ ዛሬ ደግሞ በትውፊት የመጣውን የእመቤታችን የወላጆቿን ስደት በማሰብ ብዙ ሰዎች ውጭ ላይ ቤተሰብ ተሰብስቦ ንፍሮ እየተቀቀለ ይበላል ማለት ነው። እነሱን በማሰብ ንፍሮ ተቀቅሎ ይበላ እንጂ ሌላ አምልኮ የሚባል ነገር በፍጹም የለም። አንዳንድ ሰዎች ቤተክርስቲያንን ለማጠልሸት ዛፍን ቅቤ የሚቀቡ ሌላ ነገር ደግሞ የሚያደርጉ በልደታን የሚያሳብቡ ሰዎች አሉ። ነገር ግን እነዚህ ሰዎች ቤተክርስቲያናችን አትወክልም ማለት ነው።